ሰላም እንዴት ናችሁ? ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናላችንን አሁኑኑ ሰብስክራይብ ያድርጉ። እናም እንደተለመደው ቪዲዮ ላይክ በማድረግ ጀምሩት። ይመቻችሁ። አንተ ኦፓኮ እንዴ ምነካ? 10 ሲደመር 10 እኮ 20 ነው። ለምንድነው 21 ብለህ ጻፍከው? ቆይ እንዴት ይሄንን ቀላል ጥያቄ መመለስ ያቅታል? በላስተካክል። አይ እማዬ እኔ ጥያቄውን መልስ ገምቼ ነው የጻፍኩት። በል ኦፓኮ ከእንግዲህ እንዳይከብድህ ሂሳብ በደንብ አጥና። ኮጆ እንኳን ደህና መጣ። ባይገርም ወደ ገበያ ልሄድ ስል መጣከው። በል ኦፓኮ ሂሳብ ላይ በጣም ስለደከመ በደንብ አስጠናው። በሉ መሄድ አለብኝ። ቻው። ኦ እንዴት ያናድዳል። ቆይ አሁን እኔ እኮ ስለ ሂሳብ ትምህርት ምንም አላውቅም። የደደቦ ኦፓኮ ያልገባውን ሲጠይቀኝ ምን ልመልስለት ነው? ወይኔ ተበላው። ቆይ እንደውም ጥያቄ ከጠየቀኝና አስጠናኝ ካለኝ አስተማሪ ሲያስተምር የት ነበርክ ብዬ አስጨንቀዋለሁ። ይሄ ምርጥ መላ ነው። አጎቴ ኮጆ ሂሳብ ምንም ሊገባኝ አልቻለም፣ እስቲ አስጠናኝ። ኦፓኮ እንዴት ሂሳብ አይገባኝም ትላለህ? ቆይ አስተማሪ ሲያስተምር የት ነበር? በል ችግር አትፍጠር፣ አርፋ አጥና። ኮጆ አንተ ግን እስከ ስንተኛ ክፍል ነው የተማርከው? ኦፓኮ ስለኔ ምን አገባህ? ጥያቄን ትተህ አርፈ ብታጠና ይሻላል የማትረባ። እሺ ምን ላድርግ? ሁሌን የማጠናው ግን ትምህርት ሊገባኝ አልቻለም። ግን ወደፊት ቢዝነስማን መሆን እፈልጋለሁ። ቆይ ምን አልክ? ያልኩትማ ቢዝነስማን ነው። ቢዝነስማን ማለት የተለያዩ ስራዎችን ሰርቶ ብዙ ገንዘብ የሚያገኝ ማለት ነው። ቆይ የቢዝነስ ሐሳብ መጣልኝ። ኮጆ በጣም አሪፍ የቢዝነስ ሐሳብ ነው። በል ምን እንጠብቃለን? አሁኑኑ ስራውን እንጀምር። እባካችሁ እርዱኝ፣ እባካችሁ አጎቴ ቀንና ሌሊቱ ጨልሞበታል። እባካችሁ አጎቴ አይኖቹ ጠፍተዋል። እባካችሁ እርዱን፣ ያላችሁንና የቻላችሁትን አግዙን። እባካችሁ እያያችሁ አትለፉን። ሁላችሁም ያቅማችሁን እርዱን። በጣም አመሰግናለሁ። እባካችሁ እርዱን። እንዴ ኮጆ ሁለታችንም መካፈል ያለብን እኮ እኩል 20 ሺህ ብር ነው። አንተ የማትረባ እኩልማ በጭራሽ አንካፈልም። ይህ ገንዘብ ለእኔ በጣም ያስፈልገኛል። ለአንተ ግን አሁን የሰጠው ብር ብዙ ከረሜላና ብስኩት ይገዛላል። ኮጆ በል አሁኑኑ በሰላም ገንዘቤን ስጠኝ፣ ካልሆነ ግን ዝም በል የማትረባ። ይህንን ገራሚ የቢዝነስ ሐሳብ አምጥቼ ስራ አሰርቼ ከኔ እኩል ልትካፈል እንፈለግ። በል የሰጠው ገንዘብ ይበቃል። ከኔ ጋር መፎካከሩን ትተህ አርፈ ተቀመጥ። ኦፓኮ ዛሬ ትምህርት የለም እንዴ? ምን ነው በጊዜ መጣ? ባክ ኮጆ እኔ ትምህርት የሚባል ነገር በጣም ስላስጠላኝ አሞኛል ብዬ አስፈቅጄ መጣው። ታዲያ አሁን ለምን ቢዝነሳችንን አንሰራም? ኮጆ ምን ታስባለህ? አይ ኦፓኮ ለገንዘብ ያለ ፍቅር በጣም የተለየ ነው። በል አሁኑኑ ስራችንን እንጀምር። እባካችሁ እርዱኝ፣ እባካችሁ እያያችሁ አትለፉኝ። አጎቴ ቀኑ ጨልሞበታል። እባካችሁ እርዱኝ፣ እባካችሁ እያያችሁ አትለፉኝ። አጎቴ ቀኑ ጨልሞበታል። ኮጆ የዛሬ ደግሞ ይለያል። በጥቂት ሰዓታት ብቻ በሚገርም ሁኔታ 50 ሺህ ብር አግኝተናል። 50 ሺህ ብር። ዛሬ ደግሞ ከትናንት የበለጠ በጣም አሪፍ ሰርተናል። እንዴ ምንድነው ኦፓኮ? ኧረ አይኔን መግለጽ አቃተኝ። ኮጆ ኃይልህን ሰብሰብ አርግና አይንህን ለመግለጽ ሞክር። አረ ወይኔ ምንድነው? አይኔን መግለጽ አቃተኝ። አይኔን በጣም እያቃጠለኝ ነው። ወይኔ እንዴ አይሆንም። አይነ ስውር ለሆን ባልሆነ። ወይኔ አይዞ ኮጆ ተረጋጋና አይንን ለመግለጽ ሞክር። ኦፓኮ መቀባጠሩን ትተህ አሁኑኑ እህቴን ጥራልኝ። እሷ መፍትሄ አታጣም። ኮጆ ምንድነው? ቆይ ምን ሆነ ነው አይንን መግለጽ ያቃተ? እንዴ ደግሞ በቂ ያለውን ገንዘብ ከየት ነው ያመጣችሁት? ያው እማዬ ይህን ገንዘብ ያገኘነው ከኮጆ ጋር አብረን ስራ ሰርተን ነው። ኦፓኮ ቆይ የሰራችሁ ስራ ምንድን ነው? በል ሱሪን አውልቄ ከመግረፊ በፊት እውነቱን ተናገር። ምን እንደሰራን ኮጆን ጠይቂው። እሺ ኮጆ ቆይ ይህን ሁሉ ብር ያመጣችሁት ምን ሰርታችሁ ነው? ኮጆ እውነቱን ንገረኝ። እሺ ትናንትና ኦፓኮን አስጠናው ብለሽኝ ከሄድሽ በኋላ እኔ ሳስጠናው ኦፓኮ ግን ትምህርት እንደማይገባውና ሲያደግ ግን ቢዝነስማን መሆን እንደሚፈልግ ነገረኝ። ከዛም እኔ ቢዝነስማን ላደርግ ብዬ አንድ ስራ ጀመርን። ያው ስራው እኔ አይነ ስውር መስዬ እሱ ደግሞ ብር እንዲለምን ነበር። በቃ ይሄው ነው። አይ ኮጆ አንተ እሱን ማስተማር ሲገባህ እንዴት አብረከው ትለምናለህ? የማትረባ የእጅህን ያገኘከው። በል እኔ ምንም ማድረግ አልችልም። አንተ ደግሞ ምንድነው የሚያስገለፍጥ? የማትረባ። ይሄኔ ኮጆን እንደዚህ ያደረከው አንተ ነህ። በል ምንድነው ያረከው? እውነቱን ተናገር።
በቃ እማዬ፣ ያው ኮጆ በሰዓቱ በጣም አናዶኝ ስለነበር መነጽሩ ላይ ማጣበቂያ ያረኩበት፣ ለዛ ነው አሁን አይኑን መግለጽ ያቃተው። በሰዓቱ የተናደድኩበት ምክንያት ደግሞ ኮጆ ለእኔ ድርሻዬን ሳይሰጠኝ ለራሱ በጣም ብዙ ብር ስለወሰደ ነው እንደዚህ ያደረግኩት። ሄ ኦፓኮ፣ የስራህን ይስጥ። ቆይ ምንድን ያረከው አንተ የማትረባ? እንዴት እንደዚህ ታደርጋለህ? ወይኔ አሁን አይነ ስውር ልሆን ነው። ወይኔ ቆይ ለገንዘብ ብለህ እንዴት የኮጆን አይን እንደዚህ ታደርጋለህ? ኮጆን አሳክሜ ስመለስ የእጅህን እሰጠዋለሁ። ኮጆ ደግሞ አሁኑን ወደ ሆስፒታል ሄደን ቅድም ከኦፓኮ ጋር ለምናችሁ ባመጣችሁት ብር አይንን ትታከማለህ። ወይኔ አይኔን ታክሜ ስመለስ እመነኝ በጭራሽ አልምርም፣ ዋጋን እሰጠዋለሁ። ኮጆ ምናልባት ላትድን ስለምትችል ብዙ አትለፍልፍ። አረ ጓደኛዬ ከረዱኩ በጣም ትልቅ ፍቅር እኮ ነው ያዘኝ። ምን ይሻለኛል? አረ እባክህ ከረዱ ታዲያ ፍቅር እንደያዘ እንዴት አወክ? አይ አንተ ረዲትን እኮ ገና እንዳየዋት ሰውነቴ መንቀጥቀጥ ይጀምራል። አይ አንተ በቃ ፍቅር ሳይሆን ወባን ያዘ። ብሮ የኔ አባት እኔን ለማስተማር 5 አህዮች እንደሸጠ ታውቃለህ? ምን? ያንተ አባት አንተን ለማስተማር ብሎ 5 አህያ ሽጧል? በጣም ይገርማል። ያው ምን ታረጋዋለህ? የኔ አባት እኮ እንዲህ ነው። ግን አባትህን ግን አሁን ግን ሳስበው በጣም ሞኝ ነው። አባትህ ሞኝ ነው? ምን ለማለት ፈልገህ ነው? እንዴት አንድ አህያ ለማስተማር 5 አህዮችን ይሸጣል? እንዴ ዛሬ እኮ በጣም ስፈልግ ነበር። የት ሄደ ነው? እባክህ ዘይት ለማምጣት ሸማች ሂጄ ወረፎ በጣም በዝቶብኝ ወይ ከጊዜ ወይ ደግሞ ከዘይቱ ሳሎን መጣው። እኔን እኮ ያልገባኝ ቆይ ያለፈው ወር 5 ሊትር ዘይት ገዝታን ነበር እንዴ? እሱ ዘይት የት ገባ? አይ አንተ ባለፈው እኮ ከአንድ ወር በፊት የገዛሁት ዘይት እኮ ነው አልቆ አሁን ሸማች እኮ ሄጄ የነበረው። ምን 5 ሊትር ዘይት በአንድ ወር? በጣም ይገርማል። እኔ እኮ ማለት ነው 3 ሊትር ዘይት ብቻ በ2 ወር ውስጥ እኮ ነው የምጠቀመው። ምን 3 ሊትር ዘይት በ2 ወር? መቼስ አንተ በውሃ በርዘህ መሆን አለበት የምትጠቀመው። ሄሎ ሄሎ፣ ከኢትዮ ቴሌኮም ምን ልርዳዎት? ሰሞኑን ቴሌግራም ስጠቀም ዳታ በጣም እየበላኝ ነው። እስቲ ለዚህ መፍትሄ ካለ ንገረኝ። ወይ ደንበኛችን ዳታ በጣም እየበላኝ ነው። እከኳ ታዲያ እንዴ አሁንስ በዛ። አንተ ቆይ ስንተኛ ጊዜ ነው የምትታሰረው? በቅርቡ አንዴ ተፈታው። አረ ክቡር ዳኛ 11ኛ ጊዜ አንተ ጋር ተከስሼ ነው መጣው አውቃለሁ። ግን ክቡር ዳኛ በአሁኑ ይቅር በለኝ። እኔ እኮ ምንም ጥፋት እኮ አላጠፋሁም። ያለ ጥፋት እኮ ነው የተከሰስኩት። ወይ ጉድ! አንተ ማለት እኮ የእስር ቤት ደንበኛ እኮ ነህ። ለ11ኛ ጊዜ ልትታሰር ነው። በጣም ይገርማል። ለማንኛውም እስቲ የፍርድ ማቅለያ ካለህ ተናገር። ያው ክቡር ዳኛ እኔ የእስር ቤት ደንበኛ ስለሆንኩ ደንበኛ ደግሞ ክቡር ነው። ስለዚህ አስተያየት አድርጋችሁ ልቀቁኝ። አንተ ትናንትና ሰፈራችን ላይ የተፈጠረውን ጉድ ሰማህ እንዴ? ኧረ አልሰማሁም። ምንድነው ነገሩ? እስቲ ንገረኝ። ያቺ እኛ ሰፈር ያለችውን እሌኒን አወካት? ውይ እሷ ልጅ እኮ በጣም እኮ ነው መጠላት። ደሞ ምን ሆነች? ባክ ትናንትና ማለት ነው 2 ሙሉ በረኪና ጠጥታ ሆስፒታል ሄዳ አተርፍ መሰለህ? ምን
እንደው ይሄ የምርት ጥራት ችግር መቼ ነው የሚያቆመው? ውዴ ምሳል አቅርብ አይደል? አዎ የኔ ፍቅር አሁን አቅርቢ። እሺ ውዴ ወጡን ሰራርቻለሁ። እንጀራ ደግሞ ከሸምሱ ሱቅ ገዝቼ ልምጣ። እንዴ እንጀራ ለምን ከሱቅ ትገዣለሽ? ኩሽና ውስጥ ባለፈው ጤፍ አስፈጭተን አይደል እንዴ? ለምንድን ነው ከዛ እያቦካሽ ማጋግሪው? ወይኔ ውዴ እኔ እኮ እንጀራ መጋገር አልችልም። ምን አልሽ? እንጀራ መጋገር አልችልም? ታዲያ አንድ ቤት ውስጥ ሁለት ጎረምሳ ምን ያደርጋል? ቤቴን ለቀሽ ውጭልኝ፣ አይንሽን እንዳላየው። ውዴ ብር ስጠኝ። ሳሮን ፍቅሬ እየቀለድሽ መሆን አለበት። ከትናንት ወዲያ ብቻ 10,000 ብር ነበር እንደ ሰጠሁሽ። እሱም ብር ደግሞ የታረክሽው? ምንም ብር የለኝም። እንዴ ታዲያ ለብር እንደዚህ ትጮኻለህ እንዴ? የሆንክ ስግብግብ ነገር ነሽ። በቃ ሳሮን ውዴ አይዞሽ፣ እንደዚህ ማትናደጂ። አሁን ወደ ባንክ ልሄድ ስለሆነ ከባንክ ብር አውጥቼ እሰጥሻለሁ። አቤት የኔ ፍቅር፣ ድሮም እኮ በእኔ ላይ እኮ እንደማጨክንብኝ እኮ አውቃለሁ። ታዲያ ወደ ባንክ አንድ ላይ እንሂዳ። የት ባንክ ነው የምትሄደው? ያው የምሄደውማ ደም ባንክ ነዋ። አንተ ሮቤል ስፈልግ ነበር። ምን ነው? ምንድን ነው? ቀደም እኮ የላክልኝ የካርድ ቁጥር እኮ ስልኬ ላይ በሞክረው አልሰራም አለኝ። ኧረ እባክህ እኔ ጋር እኮ ሰርቷል። እስቲ ደጋግመህ ሞክረው።